በጥንቱ ቤተ መቅደስ ውስጥ የተለያዩ አምላኪዎች ደረጃዎች የሚገኙባቸው የተለያዩ አደባባዮች ነበሩ። የመጀመሪያው ሁሉም ሰው የሚገባበት የውጭው አደባባይ ነበር። ሁለተኛው ለካህናት ብቻ የተፈቀደ የውስጠኛው አደባባይ ሲሆን፣ ሶስተኛው ደግሞ ለሊቀ ካህናቱ ብቻ የተጠበቀ ቅድስተ ቅዱሳን ነበር። ጸሎትም በተመሳሳይ መንገድ ይሰራል። አብዛኞቹ ክርስቲያኖች ፈጽሞ የማይደርሱባቸው የተለያዩ የጸሎት ደረጃዎች አሉ። በዚህ ቪዲዮ ውስጥ 5 የጸሎት ደረጃዎች እገልጽላችኋለሁ። አንደኛ፣ የልመና ጸሎት። የመጀመሪያው የጸሎት ደረጃ የልመና ጸሎት ይባላል። የልመና ጸሎት አንድ ሰው የጸሎትን እግዚአብሔርን ለሚፈልጋቸው ነገሮች በመጠየቅ ላይ ብቻ የሚገድብበት የጸሎት አይነት ነው። ይህ አይነት ጸሎት መሰረታዊና በመንፈሳዊ ዓለም ዝቅተኛ ደረጃ ነው። የፍላጎት ጸሎት ነው። በእርሱም ውስጥ ምንም ስህተት የለበትም። በሚያሳዝን ሁኔታ ግን አብዛኞቹ ክርስቲያኖች የሚጀምሩትም የሚጨርሱትም እዚህ ደረጃ ላይ ነው። ከእግዚአብሔር ጋር የሚነጋገሩት አንድ ነገር ሲፈልጉ ብቻ ነው። አቅርቦት፣ ጥበቃ፣ ፈውስ፣ መመሪያና በረከት። ነገር ግን በዚህ ደረጃ ላይ ተጣብቆ መቅረት ጸሎትን ወደ መንፈሳዊ መሸጫ ማሽን ይቀይረዋል። የጸሎት ሳንቲሞችን ታስገባላችሁ፣ ከዚያም እግዚአብሔር የጠየቃችሁትን እንዲያወጣላችሁ ትጠብቃላችሁ። በጠበቃችሁት መንገድ ካልመለሰላችሁ ትበሳጫላችሁ ወይም እንደማይወዳችሁ ታስባላችሁ። የልመና ጸሎት መነሻ እንጂ መደረሻ መሆን የለበትም። በዚህ ደረጃ ላይ መቅረት በእግዚአብሔርና በእርሱ ዓላማ ላይ ከማተኮር በራሱና በሁኔታዎች ላይ እንዲያተኩር ያደርጎታል። እግዚአብሔር ተኮር ሳይሆን እኔ ተኮር ነው። ሁለተኛ፣ የመማለድ ጸሎት። ሁለተኛ ጸሎት ደረጃ የመማለድ ጸሎት ይባላል። እዚህ ጋር ነው መንፈሳዊ ብስለት መታየት የሚጀምረው። መማለድ ማለት እርሱን ትተው ስለ ሌሎች መጸለይ፣ በእግዚአብሔርና በሰዎች ፍላጎት መካከል ባለው ክፍተት ላይ መቆም ማለት ነው። ፓራግ የሚለው የዕብራይስጥ ቃል መገናኘት፣ መጋጠም ወይም ደግሞ መጋጨት የሚል ትርጉም አለው። ሲያማልዱ ለራሱ መጸለይ ለማይችሉ ወይም ለማይፈልጉ ሰዎች ወክለው ከእግዚአብሔር ጋር ይገናኛሉ። ስለ ሌሎች የመጸለይ ትልቁ ምስጢር ስለ ሌሎች ሲያማልዱ እግዚአብሔር በእርሱ ሕይወት ያለውን ተመሳሳይ ጉዳይ የመፍታት ዕድሉ 99% መሆኑ ነው። ይህ ማለት በሕይወቱ ውስጥ አንድ ፍላጎት ኖሮ ሌላ ሰው በዚያ ችግር ውስጥ ሲያልፍ ካዩ፣ ስለ እርሱ ለመጸለይ ከወሰኑ እግዚአብሔር ያንን ነገር ለሱ የመስጠት ዕድሉ በጣም ከፍተኛ ነው። ምክንያቱም ራሱን ትተው ስለ ሌላ ሰው እየጸለዩ ነው። ይህ ብዙ ክርስቲያኖች የማይረዱት ምስጢር ነው። በሕዝቅኤል 22:30 ላይ እግዚአብሔር ቅጥሩን የሚጠግን ምድሪቱን እንዳላጠፋት በፊቴ በፈረሰው በኩል የሚቆም ሰው በመካከላችሁ ፈለግኩ፣ ነገር ግን አላገኘሁም ብሏል። አማላጆች በጸሎት ሌሎች የሚጠብቁት መንፈሳዊ ግን ሰሪዎች ናቸው። ይህ ደረጃ መንፈሳዊ ብስለትን ይጠይቃል። ምክንያቱም የራሱን ፍላጎት ወደ ጎን አድርገው በሌሎች ላይ እንዲያተኩሩ ያስገድዶታል። ሶስተኛ፣ መንፈሳዊ ውጊያ ጸሎት። ይህ ብዙ ክርስቲያኖች የማይመቻቸው ደረጃ ነው። የውጊያ ጸሎት በሰዎች ላይ መጸለይ አይደለም፣ በሰዎችና በሁኔታዎች ላይ ተጽዕኖ በሚያሳድሩ አጋንንት ኃይላት ላይ መጸለይ ነው። ኤፌሶን 6:12 እንደሚነግረን መጋደላችን ከደምና ከሥጋ ጋር ሳይሆን ከአለቆች፣ ከስልጣናት፣ ከዚህ ከጨለማ ዓለም ገዦችና በሰማይ ስፍራ ካሉ ከክፉ መንፈሳዊ ሰራዊት ጋር መሆኑን መገንዘብ ነው። የውጊያ ጸሎት የእግዚአብሔር ፍቃድ እንዳይፈጸም የሚከለክሉ የአጋንንት ኃይላትን በንቃትና በኃይል መቃወም ነው። በሉቃስ 10:19 ላይ ኢየሱስ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሏል። እዚህ ጋር ስልጣን የሚለው ቃል ኤግዞሺያ የሚል የግሪክ ቃል ሲሆን ትርጉሙ ውክልና የተሰጠ ስልጣን ማለት ነው። የውጊያ ጸሎት አጋንንታዊ እንቅስቃሴን የመከላከልና የእግዚአብሔርን ፍቃድ እንዲሆን የመፍቀድ መንፈሳዊ ሕጋዊ ስልጣን መጠቀምን ይጨምራል። አንዳንድ ጊዜ ጸሎታችሁ የማይመለሰው እግዚአብሔር ሊረዳችሁ ስላልፈለገ ሳይሆን በሰማይ ስፍራ የአጋንንትን ኃይል መልሱን ስላዘገዩት ሊሆን ይችላል። ዳንኤል በዳንኤል ምዕራፍ 10 ላይ እንዳጋጠመው ማለት ነው። አራተኛ፣ የትንቢት ጸሎት። በዚህ ደረጃ ጸሎት ምላሽ ሰጪ ከመሆን ይልቅ ፈጣሪ ይሆናል። የትንቢት ጸሎት
የእግዚአብሔርን የወደፊት ዕቅድ ወደ አሁን ጊዜ መጸለይ፣ ፍቃዱ እንዲሆን መናገርና መንግሥቱ በምድር ላይ እንድትመሠረት ከእርሱ ጋር መተባበር ነው። በኢዩኤል 1:12 ላይ እግዚአብሔር ቃሌን እፈጽመው ዘንድ እተጋለሁ ብሏል። እግዚአብሔር ቃሉን ለመፈጸም ይጠብቃል። ነገር ግን የእርሱን አፈጻጸም አክቲቭ ለማድረግ ቃሉን በጸሎት የሚናገሩ ሰዎች ይፈልጋል። በትንቢት ጸሎት ውስጥ ሲሆኑ ሁኔታዎች እንዲቀየሩ ዝም ብለው አይለምኑም። ይልቁንም እግዚአብሔር የሚፈልገውን ውጤት እንዲሆን ትእዛዝ ይሰጣሉ። ሮሜ 1:17 እንደሚለው የሌሉትን ነገሮች እንዳለ አድርገው ይጠራሉ። ይህ የጸሎት ደረጃ ከእግዚአብሔር ጋር ጥልቅ ቅርርብን ይጠይቃል። ምክንያቱም የእርሱ ፍቃድ ለመጸለይ መጀመሪያ ልቡን ማወቅ አለበት። 5ኛ የኅብረትም የቅርርብ ጸሎት። 5ኛውና ከፍተኛ የጸሎት ደረጃ የቅርርብ ደረጃ ነው። እዚህ ጋር ጸሎት ከቃላት በላይ ሆኖ ከእግዚአብሔር ጋር ወደሚደረግ ንጹሕ ኅብረት ይገባል። ይህ ጸሎት ለእግዚአብሔር ስለምናገር ሳይሆን ከእግዚአብሔር ጋር ስለመሆን ነው። መዝሙር 46:10 ላይ እግዚአብሔር ዕረፉ፣ እኔ አምላክ እንደሆንኩ እወቁ ብሎ ያዛል። ራፋ ያዳ የሚለው የዕብራይስጥ ሐረግ ዘና በሉና ጥልቅ እውቀትን ተለማመዱ ማለት ነው። ይህ አንድ ነገር ለማከናወን የሚደረግ ጸሎት ሳይሆን በእግዚአብሔር መገኘት መደሰት ነው። ኢየሱስ በሉቃስ 5:16 ላይ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ተብሎ እንደተጻፈው ይህ ደረጃ በሕይወቱ አሳይቷል። እዚህ ደረጃ ላይ ጸሎት በቃላት ሳይሆን መንፈስ ከመንፈስ ጋር የሚገናኝበት ይሆናል። በእግዚአብሔር ፊት ለ1 ሰዓት ያህል ምንም ሳይናገሩ ተቀምጠው ሊሆን ይችላል። ነገር ግን በእርሱ ክብር ስለሚመለወጠው ከብዙ ሰዓት ልመና በላይ ትልቅ ነገር ያከናውናሉ። እነዚህ 5 የጸሎት ደረጃዎች ደረጃ በደረጃ የሚሄዱ ናቸው። መማለድን ሲማሩ ልመናን አይተውም፣ በልመና ላይም መማለድን ይጨምራሉ። የውጊያ ጸሎቱን ሲጨምሩ መማለድን አያውቁም። በጣም አስደናቂ የጸሎት መልሶችን የሚያዩት አማኞች እንደ ሁኔታው 5ቱም ደረጃዎች የሚጠቀሙ ናቸው። አብዛኛዎቹ ክርስቲያኖች ከመጀመሪያው ደረጃ የማይወጡበት ምክንያት እያንዳንዱ ከፍተኛ ደረጃ የበለጠ ቁርጠኝነትን፣ መስዋዕትነትና መንፈሳዊ ብስለትን ስለሚጠይቅ ነው። ልመና ቀላል ነው፣ ምክንያቱም ለእርሱና ስለ እርሱ ፍላጎት ነው። መማለድ ከባድ ነው፣ ምክንያቱም ከእርሱ ይልቅ ስለ ሌሎች መጨነቅ ይጠይቃል። ውጊያ ያስፈራል። ትንቢታዊ ጸሎት ኃላፊነት ይጠይቃል። የኅብረት ጸሎት ደግሞ ጊዜን፣ ጸጥታን ይጠይቃል። ወደ ከፍተኛ የጸሎት ደረጃዎች መሸጋገር ከፈለጉ ዋጋውን ለመክፈል ፈቃደኛ መሆን አለቦት። ስለተመለከታችሁን አመሰግናለሁ። ቪዲዮዎቹን ከመወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሆኑ።